ተከፋፈላሉ በቋንቋ በጎሳ ብለው ሲናገሩ ሲያወሩ ሰምቼ እኔ መሃል ሜዳ እንዳልቀር ፈርቼ ጠይቄ አስጠይቄ ዘሬን አጣርቼ እንደ ሰው ልጠጋ ወደ ወገኖቼ በማለት እናቴን አባቴን ብጠይቅ በጣም በመቸገር በጣም በመጨነቅ ዘርህ ውስብስብ ነው አትዘልቀውም ቆጥረህ በአንዳችን አማራ በአንዳችን ትግሬ ነህ ሁለቱ አያቶችህ በግማሽ ጎናቸው ኦሮሞዎችና ጉራጌዎች ናቸው ዘርህ ጥልፍልፍ ነው በስምንት ዘርፉ መለየት አትችልም ብለውኝ አረፉ ታዲያ ምን ይበጀኝ ከነማን ልጠጋ የእናቴን ወገኖች አባቴን ፍለጋ ወደ ቆላ ልሂድ ወይስ ወደ ደጋ ማን ነኝ ምንድን ነኝ ከነማን ጋር ልግባ ከነማን ጋር ልውጣ ብዬ ከምጨነቅ ከዚህ ሁሉ ጣጣ ያው እንደ ጣለብኝ ለመኖር ለእንጀራ በፈረንጆች አገር ከፈረንጆች ጋር ስጋፋ ኖራለሁ ስበር እንዳሞራ መከፋፈላችን በክልል በጎሳ መከፋፈላችን በቋንቋ በጎሳ ከሰቆቃ በቀር ከስቃይ ካበሳ ሰሜን ብትኖሩ ደቡብ ብትኖሩ ምስራቅ ብትኖሩ ምዕራብ ብትኖሩ ምን አተረፈልን እስኪ ተናገሩ ውቅያኖስ ተሻግሮ ርቆ ቢሄዱ አላይም አልሰማም ብለው ቢሰደዱ ባጎረሰው እጁ ባቀፈበት ክንዱ ወገን ይጎትታል በረዥም ገመዱ ሾላ ምን ያፈራል ብለው ሳይጠይቁ ዋርካ ምን ያፈራል ዋንዛ ምን ያፈራል ብለው ሳይጠይቁ ቆርጠው ጣሉት እነጣም አያውቁ ያውም በተማሩት ዓለምን በዞሩት ዲግሪ ተሸክመው ልሂቃን በተባሉት ድንቄም ልሂቃን ሙስሊም ክርስቲያኑ ጸሎቱ ተሰምቶ በዘር መከፋፈል በተውሶ ጥይት መገዳደል ቀርቶ ሁሉም በታሪኩ በባህሉ ኮርቶ ልጆቿ ተባብረው እና ይሁን ከቶ ጦጣን ጦጣ ይገድለው ዝንጀሮን ዝንጀሮ ጅብን ጅብ አይበላው ቀበሮን ቀበሮ ሲደላው ተጫውቶ ሲረበው አድኖ ወይንም ስር ጭሮ እንስሳ እንኳን ሲኖር እንደዚህ ተባብሮ ስንት የሚያስብልን እያለን አእምሮ አንደበት እያለን አሳማኝ ተናግሮ እኛ እንዴት ተሳነን መኖር ተከባብሮ መኖር ተመካክሮ 40 ዓመት 50 ዓመት እንዲህ የሚያናቁር እንዲህ የሚያባላ እርግማን ካልሆነ ምን ይባላል ስማኝ በጽሞና ልንገርህ ወገኔ ስሚኝ በጽሞና ልንገርሽ ወገኔ መለያየት ሞት ነው ላንተም ሆነ ለኔ ላንቺም ሆነ ለኔ መለያየት ፍጹም መለየትን ከሞት ማን ነው ያሳነሰው ሞት አይሻልም ወይ ቁርጡ የታወቀው አገር አለኝ ብሎ መኮራት እንደ ጥንቱ ከቀረ ከባድ ጋር ልኑር ምን አባቱ ብዬ ተሟግቼ ከህሊናዬ ጋር ትንሽ መደላደል ቤት መስራት ስጀምር እንደ ባነነ ሰው ከእንቅልፉ እንደነቃ ልቤ እንደ ልማዱ ይገባና ጣልቃ እንደ ክፉ አድራጊ አገር ትቅር በቃ እንደ ክፉ አድራጊ ወገን ይቅር በቃ ብሎ ሲጠይቀኝ መልሼ እንደገና ትናንት ያቀድኩትን አፈራርስና በረጅም ባጭሩ በሐዘን ተንፍሼ በቁጭት በንዴት ከንፈሬን ነክሼ አገርስ አትቀርም ወገንስ አይቀርም እላለሁ መልሼ